ያጠፋ ሁሉ ፍርድ ይገባል በሚባልበት በዚህ ዓለም እግዚአብሔር ግን ርህራሄ መረጠ። ዮናስ ይህንን መቀበል አልቻለም። ሰዎች ከአደጋ ይሸሻሉ፣ ዮናስ ግን ከእግዚአብሔር ርህራሄ ሸሸ። ሰላም ቤተሰቦች፣ ይህ የኪንግደም ስቶሪስ የዩቲዩብ ቻናል ነው። እንደተለመደው ዛሬም የአዲስ የመጽሐፍ ቅዱስ ታሪክ ይዘን መጥተናል። ቪዲዮውን ከመጀመራችን በፊት ግን የሰብስክራይብ በተናን በመጫንና ላይክ እና ሼር በማድረግ ቤተሰብ መሆናችሁን አረጋግጡ። መልካም ቆይታ። እናንተ ልታደርጉት የሚገባችሁን ነገር ሸሽታችሁ ታውቃላችሁ? የዮናስ ታሪክ እንዲህ ነው። ከነፋሱ በፊት፣ ከታላቁ አሳ በፊት፣ ከዚያ ሁሉ ድራማ በፊት ነብዩ ዮናስ ከእግዚአብሔር ግልጽ ጥሪ ሰማ። መልእክቱ ቀላልና ቀጥተኛ ነበር። ወደ ታላቂቱ ከተማ ወደ ነነዌ ሂድ የሚል ነበር። ነገር ግን ነነዌ ተራ ከተማ አልነበረችም። የአሦር መንግስት ዋና ከተማ ነበረች። በኃይሏና በጭካኔዋም የታወቀች ነበረች። ለዮናስ ነነዌ በዓለም ላይ ያለውን ክፋት ሁሉ የሚወክል ነበር። እነርሱ ምሕረት አይገባቸውም፣ ፍርድ ይገባቸዋል ብሎ አመነ። ስለዚህ ሸሸ። ወደ ምስራቅ ወደ ነነዌ መሄድ ሲገባው ወደ ምዕራብ ወደ ዮጳ ወረደ። ወደ ተርሴስ የሚሄድ መርከብ አገኘ። ክፍያውን ከፍሎ ተሳፈረ። እግዚአብሔርንም ራሱን እንዲሸሽ እየሞከረ ነበር። ከዚያም ወደ መርከብ ውስጥ ወረደ። ከዚያም በጥልቅ እንቅልፍ ወደቀ። ርቀትና ጨለማ የእግዚአብሔር ድምጽ ሊያጠፋ ይችላል ብሎ አሰበ። ነገር ግን ከእግዚአብሔር መሸሽ አይቻልም። መርከቡ እየተጓዘ ሳለ ከፍተኛ ነፋስ ተነሳ። ይህ ተራ አየር አልነበረም። መርከቡን ሊሰብር የሚችል ኃይለኛ አውሎ ነፋስ ነበር። መርከበኞቹ ተፈሩ። ሸክማቸውን ወደ ባህር ጣሉ። እያንዳንዳቸው ወደ አምላካቸው ጸለዩ። ዮናስ ግን ተኝቶ ነበር። አለቃው መጥቶ አነቃው። እንዴት ትተኛለህ? ተነስ፣ ወደ አምላክ ጸልይ፣ ምናልባት ይራራልናል። እነርሱም ማን ተጠያቂ እንደሆነ ለማወቅ ዕጣ ተጣጣሉ። ዕጣውም በዮናስ ላይ ወደቀ። ዮናስም እንዲህ አለ፣ እኔ ዕብራዊ ነኝ። ባህርና ደረቅ ምድርን የፈጠረው የሰማይ አምላክ እግዚአብሔርን እፈራለሁ። ከእርሱም እየሸሸው ነው። ንፋሱም እየበረታ ሄደ። ምን እናደርግልህ ብለው ጠየቁት። ወደ ባህር ጣሉኝ፣ እርሱም ይረጋጋል። ይህ መከራ በእኔ ምክንያት ነው አለ። በመጨረሻም ወደ ባህር ጣሉት። ወዲያውም ንፋሱ ቆመ፣ ባህሩም ተረጋጋ። መርከበኞችም እግዚአብሔርን ፈሩና አመለኩት። ዮናስ ግን ወደ ጥልቅ ውሃ ውስጥ እየሰመጠ ነበር። ነገር ግን እግዚአብሔር ታላቅ አሳ አዘጋጀ። አሳውም ዮናስን ዋጠው። 3 ቀንና 3 ሌሊትም በአሳው ሆድ ውስጥ ቆየ። በዚያ ጨለማ ውስጥ ጸለየ። በመጨረሻ እግዚአብሔር አዘዘ። አሳውም በደረቅ ምድር ላይ አወጣው። እግዚአብሔር ደግሞ እንደገና ተናገረ። ወደ ነነዌ ሂድ፣ የምሰጥህን መልእክት አውጅ። ዮናስም እግዚአብሔርን ታዘዘ። 40 ቀን ብቻ ቀርቷል፣ ነነዌ ትጠፋለች ብሎ አወጀ። እንግዲህ የሚያስገርም ነገር ተከሰተ። ሰዎቹ አመኑ። ከንጉሱ ጀምሮ እስከ ታናሹ ድረስ ንስሐ ገቡ፣ ጾሙ፣ ማቅ ለበሱ፣ ከከፍታቸው ተመለሱ። እግዚአብሔርም ልባቸውን አይቶ ምሕረት አደረገላቸው። ዮናስ ግን ተቆጣ። እኔ አላልኩምን አንተ መሐሪና ሩሩ አምላክ ነህ አለ። ዮናስም ከከተማይቱ ወጥቶ በስተምስራቅ በአንድ ስፍራ ተቀመጠ። በዚያም ለራሱ ዳስ ሰራ። በከተማይቱም የሚሆነውን ለማየት ከዳሱ ጥላ ስር ተቀመጠ። እግዚአብሔር አምላክም የቅል ተክል አብቅሎ የዮናስን ራስ ጥላ እንዲያገኝ ሙቀትን እንዳያስጨንቀው ከበላዩ እንዲያደርግ አደረገ። ዮናስም ስለ ቅሉ እጅግ ደስ አለው። ነገር ግን በሚቀጥለው ቀን በማለዳ እግዚአብሔር ትል አመጣ። ትሉም ቅሉን በላው፣ ቅሉም ደረቀ። ፀሐይም ስትወጣ እግዚአብሔር የሚያቃጥል የምስራቅ ነፋስ አመጣ። ፀሐይም ዮናስን ራስ አቃጠለ፣ እርሱም ተዝለፈለፈ። መሞትን ፈልጎ ከመኖር መሞት ይሻለኛል አለ። እግዚአብሔር ግን ዮናስን ልትቆጣ ይገባሃልን አለው። እርሱም በእርግጥ እስከ ሞት ልቆጣ ይገባኛል አለ። እግዚአብሔር ግን እንዲህ አለው፣ አንተ እንዲበቅል ወይም እንዲያድግ ላልደከምክበት ለዚህ ቅል
እጅግ አዝነሃል። በአንድ ሌሊት በቀለ፣ በአንድ ሌሊት ደረቀ። ታዲያ እኔ ቀኝና ግራቸውን ለይተው መናገር የማይችሉ ከ120,000 በላይ ሰዎችና አያሌ እንስሶች ለሚኖሩባት ለታላቋ ከተማ ለነነዌ ማዘን አይገባኝምን አለው። ታሪኩ በዚህ ያበቃል። መልስ ግን እንሰማለን። ምክንያቱም ጥያቄው ለዮናስ ብቻ አይደለም፣ ለኛም ነው። የእግዚአብሔር ዓላማ በሕይወታችን ይፈጸም ዘንድ ለእግዚአብሔር በፍጹም መገዛት መታዘዝ እንድንችልና ደግሞ በምህረቱ ተደግፈን መኖር ይሆንልን።